ሞጣ ምን እያለ ነው ያለው? ቁርአኑን ብታየው ክብር ይገባታል ይላል ለማርያም። እንዲሁም የማርያም ስም የእግዚአብሔር ስም ነው አላህ የምትለው ሲነሳ እንደ ቀይ እንደምንጽፈው በኦርቶዶክስ እነሱም ዝቅ ብላ አትናገሩ። እግዚአብሔር ሲባል ከፍ አድርጎ ነው ቁርአኑ። ኢሳውን ከፍ ያደርገዋል። ማርያምን በጣም ልዩ ናት ይላታል። ክብር ይገባታል ተንቀሳቀስላት ይላል ቁርአኑ። ውሸት ነው። ሰዎች የሆነ ቦታ ላይ መስዳብ አድርገውታል። ቡና እየወቀጡ የሆነ ነገር አስገብተዋል ብዬ አስባለሁ። አስረግጬንም ነገር ዳዊት ከሆነ እንደ ኤሳው ኢየሱስ ከሆነ ሚሪያም ማርያም ከሆነች ጅብሪል ገብርኤል ከሆነ ኢብራሂም አብርሃም ከሆነ ምን አባትክ ነው ታዲያ የሚሸውደን? የሆነ ነገር ወይ ቀሚስ ጎታች የቀየረው ነገር አለ ብዬ አስባለሁ። ስለዚህ እግዚአብሔር ይጠየቃል፣ አላህ መጠየቅ አለበት። አረብን አሁን አንበሻብሾታል ነዳጅ በነዳጅ ኢትዮጵያ ውስጥ ስንዴ መብላት አቃተን፣ ዘር ለዘር እየተጋጨን ምን ያደርግለታል እግዚአብሔር? ነው ይደሰታል? ኦሮሞና አማራ ሲገዳደል ማቆም አይችልም ወይ እግዚአብሔር የሚባለው? ኃይል አለው እኮ መንፈስ ቅዱስ አይልክም? ለምን አያረጋጋንም እያልክ ትመጣለህ። ለምሳሌ ቁርአን ማንበብ ጀምሬያለሁ። አስረግጬ ነው የምነግርህ። እዚህ ዘቁርአን ነው እንግሊዘኛው ቨርዥን ነው። እየለጠለጥኩለት ነው። ቁርአን ምን እንደሆነች እየጠጣዋት ነው በዚህ አንድ ወር ውስጥ። ቫኬሽን ላይ ብቻ እንዳልመስል ቁርአንን ሙልጭ አድርጌ ሌሊቱን ሙሉ እያነበብኩት ነው እንግሊዝኛው። ምንድነው መጽሐፍ ቅዱስና ቁርአን እያልኩ እያገላበጥኩ እያየሁት ነው። አስረግጬ ነው የምነግርህ። ሼር አድርጉት። ዘ ሚኒንግ ኦፍ ዘ ቁርአን የሚለውን ኢን እንግሊሽ እየለጠለጥኩት ነው የምልህ። በጣም ይገርማል። በጣም ይገርማቸዋል። ማት ነገር ነው የምታየው። እዚህ አንድ ነው፣ ምንም ነገር የለውም፣ ውሸት ነው። ብዙዎች እንግዲህ ያው ተመልክተው ቁርአን ያለ ውዱ አይነካም እያሉት ነበር። ያው እሱ የትርጉሙን ቁርአን ነው እያነበበ ያለው። አላህ ይጨምርለት፣ አላህ ቀጥተኛው መንገድ ይምራው ነው ብለው እንግዲህ አላህ Subhanahu Wa Ta'ala እስልምናን የወፈቀ በተደጋጋሚ ጥሩ ነገር ሲናገር እንሰማለንና አቃቁን ነው የሚናገረው። ስለ ሙስሊሞችም የሚያውቀውን ትችት ይተቻል። ስለ ኦርቶዶክሶችም ስለ ካፊሮችም አንዳንድ የሚሳደባቸው ነገሮች ቢኖሩ ነገር ግን አላህ Subhanahu Wa Ta'ala ቀጥተኛው መንገድ ይምራው። ሁሉም እንግዲህ ያው በፊት ላይ ወንጀለኛ ነበር፣ ነገር ግን ወደ እስላም ሲመጣ ወንጀሉ በሙሉ ይሰረዝለታል። ያንን ታውቃላችሁ አይደል? ስለዚህ አላህ ቀጥተኛው መንገድ ይምራህ። እውነተኛ የሚናገሩ ሰዎች አብዛኛው ጊዜ ይሰልማሉ፣ እንደዚህ ማያሽቋልጡ ሰዎች ማለት ነው። እና አላህ ይጨመርበት ነው የምንለው። በደንብ አንብበው ኢንሻአላህ። አላህ ቀጥተኛው መንገድ ከመረጠ እንግዲህ ይመራል።